የኮሜዲያኑ ድንገተኛ ህልፈት አድናቂዎቹንና መላው ኢትዮጵያውያንን እያነጋገረ ይገኛል። አርቲስቱን የሚያውቁትን ሁሉ ያስደነገጠው ሞት እንዲህ ቅርብ ነው ወይ ያሰኘ ድንገተኛ አሟሟት ሆኖ ተስተውሏል። ኮሜዲያን ወንደሰን አውራሪስ በድንገት መጣው ብሎ ልጁን ተሰናብቶ ህመም እንደገጠመው ቢያውቅም ግን ደግሞ ከልጁ ጋር እስከ መጨረሻው እንደሚሰነባበት አያውቅም ነበር። ለዚህም ነው መጣው ብሏት የተለያት። የ9 ዓመት ልጁ መጣው ያላት አባቷን ቃል እየጠበቀች እስካሁን ቁጭ ብላለች። ይበልጥ ሐዘን የከበዳቸው ቤተሰቦቹ የልጁም የስሙ መጠሪያ የሆነችው የሚወዳት የሚሳሳላት አንስቶ የማይጠግባት ልጁን ሲሰናበታት ሆን ብሎ እንደማይመለስ አውቆ ይሁን አያውቀው ትረዳው ይሆን? ሕፃን ልጁ ደጁን እያየች አባቴ እመጣለሁ ብሎኛል እያለች እየጠበቀች ከዚህ በኋላ አባትሽ አይመጣም ዋሽቶሻል፣ በዚያው ነው የቀረው የሚለውን በምን ቃልና እንዴት ተረዳው ይሆን? በልጅነት አእምሮዋ ልትቀበለው አልቻለችም። የ9 ዓመት ልጁ በመሪር ሐዘን ውስጥ ነች። እሷ ብቻ አይደለችም። መላ ቤተሰቡ፣ የሙያ ወዳጆቹና ባልደረቦቹ እንዲሁም ደግሞ አድናቂዎቹ በጠቅላላ የኮሜዲያን ወንደሰን አውራሪስ ድንገተኛ ህልፈት እጅግ አስደንግጧቸዋል። ማመን አቅቷቸው ገሚሶቹ ወደ ሕክምና ተቋም፣ ገሚሶቹ ደግሞ ወደ መኖሪያ ቤቱ ነበር ያቀኑት። ነገር ግን ይህን መሪር ሐዘን ሲያውቁትና ሲረዱት እውነት መሆኑን ሊረዱት ግድ ነበርና ኮሜዲያን ወንደሰን አውራሪስ በድንገተኛ የልብ ህመም ማለፉ እጅግ አሳዛኝ ክስተት ሆኗል። በተለያዩ ፊልሞች፣ የኮሜዲ ስራዎችና እንዲሁም በድርሰትም የሚታወቀው ኮሜዲያን ወንደሰን አውራሪስ ለታላቁ የኢትዮጵያ ህዳሴ ግድብ በ8000 አጭር የጽሑፍ መልእክት ሲደረግ ለነበረው የገቢ ማሰባሰቢያም የተለያዩ የኮሜዲ ይዘት ባላቸው የጋራ ስራዎች ላይ በነበረው ተሳትፎ የሚታወስ ታላቅ አርቲስት ነበር። ከትናንት በስቲያ ቅዳሜ ልቤን ብሎ ነበር ወደ ሕክምና ተቋም ያመራው። በድንገተኛ የልብ ህመም በዳግማዊ ምኒልክ ሆስፒታል በሕክምና ሲረዳ ቆይቶ ሌሊቱን ሁሉ ሕክምና እየወሰደ ከአንድም 2 ጊዜ አስቸጋሪ ደረጃ እየደረሰ በሕክምና ህይወቱ ተመልሶ ነበር። ይሁንና ግን በመጨረሻ ላይመለስ ተሰናበተ። ኮሜዲያን ወንደሰን አውራሪስ የአንድ ሴት ልጅ አባት ነበር። እኛም የቅርብ ወዳጆቹ የአርቲስት ወንደሰንን ህልፈት ስንሰማ እንደ ማንኛውም ሰው በድንገት ነበርና ማመን አቅቶን ነበር። እውነት ለመናገር ጠዋት ይህ ነገር ተደውሎ ሲነገረን እኛም አላመንም። እንደ ሁላችንም ተደዋውለን እዛች ቦታ ላይ ሄደን እስከምናይ ድረስ ማመን ነው ያቃተን። እናም ሌሎችም ጓደኞቻችንና ሌሎች የሥራ ባልደረቦቻችንም ደግሞ እዚያው ያለበት ሆስፒታል ሄደው ያለውን ነገር ሲነግሩን በጣም ነው ልባችን የተሰበረው እና ይህ ይመጣል ብለን አላሰብንም ነበር። አርቲስት ወንደሰን ሁላችንም በስክሪንና በመድረክ ላይ ከምናውቀው ማንነቱ በስተጀርባ እጅግ ሰብአዊነት የሚሰማውና ለሰው ልጅ በጣም የሚያዝን፣ እኔን ደግሞ ልቤን የነካው የሕፃን ልጁ ጉዳይ ነው። አባቴ ይመጣል ምናምን ብላ መናገሯ በጣም ያሳዝነኛል። እውነት ለመናገር እሷንም ቻው ብሎ ሄዶ እሱ እዛው ቀርቶ እሷ ቤቷ ቁጭ ብላ እሱን ስትጠብቀው ያለው ነገር በጣም ከፍተኛ የስሜት መረበሽ ፈጥሮብኛል። ከዚህም በላይ ደግሞ ልባችንን የነካው ልጁ ገና የ9 ዓመት ልጅ ናት። እርሷን ደግሞ ስሟን አንስቶ አይጠግብም። እውነት ለመናገር ማለት ነው በጣም ይሳሳላታል። በጣም የሚወዳትና እንደ አይኑ ብሌን የሚሳሳላት አንድ ልጁ ናት። አርቲስት ወንደሰን ከዚህ በፊት የልብ ህመም እንደነበረው ለእኔ አልነገረኝም። እኔም ሆንኩ በቅርብ የምንገኝ ጓደኞቹም ወዳጆቹም ስለዚህ ጉዳይ መረጃው ያለን አይመስለኝም። አንዳንዴ ትንሽ ያመኛል ይላል። አሁን በቅርብ ሐዋሳ ላይ የነበረ አንድ የቤተ ክርስቲያን ፕሮግራም አገልግሎት ላይ ነበርና እንደዚህ አይነት አገልግሎቶች ላይ መሳተፍ ይወዳል። ሐዋሳ በሄድንበት ወቅት ስንሄድ ትንሽ ህመም አለኝ እያመመኝ ነው ብሎ ተናግሮ እንደነበር አስታውሳለሁ። ከዚህ ባለፈ እንዲህ በልብ ህመም በአጭር ጊዜ ውስጥ ህይወቱን ለህልፈት የሚዳርግ ከበድ ያለ ነገር ይከሰታል ብዬ አስቤ አላውቅም። አንድ ወቅት በአንድ የቴሌቪዥን ጣቢያ ላይ ተገኝቶ ሞት በዝቷል፣ በተለይ በዚህ ሰሞን ሰዎች በድንገት እየሞቱ ነው የሚል ልብ የሚነካ አስተያየት ሰጥቶ እንደነበር
ሁላችንም የምናውቀው ነው። እርሱም ይኸው በድንገተኛ ህመም ወዳጃችን ባልንጀራችን በድንገት ተለየን። በልብ ህመም ሕይወቱ ማለፉ እጅግ በጣም የሚያሳዝን ነው። ብዙ ጊዜ ቁጭ ብለን ስንጫወት ስለ ድንገተኛ ሞት ሲነሳ በጣም ይፈራ ነበር። ጤናውን በተመለከተ በጤናው ጉዳይ ላይ ግን ሁሌም ይጨንቃል። እናም ሲያመውም እንደዚህ ውስጥ ውስጡን ከመብሰልሰል ውጪ አውጥቶ መናገር አይፈልግም። እሱ ነው አሁን እሱን ጎድቶት ያገኘ ነው። ከአጠገባችን በድንገት እንዲለየን የዳረገውም ህመሙን በውስጡ በሚስጥር መያዙና ምናልባትም ሰውን ላለማስቸገር ያደረገው የግል ውሳኔው ይመስለኛል። ያለውንና የሚሰማውን የህመም ስሜት ነግሮም ቢሆን ኖሮ የተሻለ ነገር ተደርጎለት ቢሆን ኖሮ የመትረፍ ዕድሉ ሰፊ ነበር። እንግዲህ ሁላችንም እኛም የቅርብ ሰዎችም ሌሎችም ቢሆኑ ህልፈቱን የሰማነው አንድ ላይ በማህበራዊ ሚዲያና ስልክ በመደዋወል ነው። ለሞት የሚያበቃው ከበድ ያለ ህመም እንዳለበትም እኛም አላወቅንም ነበር ይላል የኮሜዲያን ወንደሰን አውራሪስ የቅርብ ወዳጅ። የቀብር ስነ ስርዓቱንም በተመለከተ አስተያየቱን ሲሰነዝር የቀብር ስነ ስርዓቱን በተመለከተ አሁን እህቱንም እየጠበቅን ነው። እህቱ ከመጣች ነው ሁላችንም ወዳጆቹም ሌሎችም ቁጭ ብለን ከቤተሰብ ጋር ተመካክረን የቀብር ስነ ስርዓቱ የሚፈጸምበትንም ቦታ መወሰንና መመካከር የምንችለው። እህቱ ሀገር ውስጥ አይደለችምና እሷ ስትመጣ ሁሉም ነገር የሚወሰን ይሆናል ብለን እንጠብቃለን። እዚያ ውሳኔ ደረጃ ላይ ከደረስን በኋላ ስለ ቀብር ስነ ስርዓቱም ሆነ ስለ ቦታው ለህዝብ የምናሳውቅ ይሆናል። እንግዲህ የተከበራችሁ የሚዲያችን ተከታታዮች አርቲስት ወንደሰን አውራሪስን በተመለከተ ስለ ህልፈቱ፣ ስለ ቤተሰቦቹ ሁኔታ፣ ስለ ቀብር ስነ ስርዓቱና ስለ ቦታው ያለውን ሁኔታ እየተከታተልን ወደ እናንተ ወደ ተከበራችሁ ተመልካቾቻችን የምናደርስ ይሆናል። መልካም ጊዜ